بسم الله والحمد لله وأصلي أسلم على رسول الله وعلى آله وصحبه أجمعين. اللهم إنا نعوذ بك من الشقاق والنفاق وسوء الأخلاق يا أرحم الراحمين. أما بعد، إخوة الإيمان، السلام عليكم ورحمة الله وبركاته. አሁን በዚች በዛሬቱ ርዕስ ላስታውሳችሁ የፈለኩት ንፍቅና ከሚባለው እስልምና ካወገዘው ቁርአንና ሐዲስ በጥብቅ ካወገዘው መጥፎ ባህሪ ንፍቅና የሚባል ነው። እሱን በተመለከተ ንፍቅና ማለት ምን ይመስላል፣ ሐቂቃው ትርጉሙ እና በነቢዩ ዘመን አለይሂ ሰላቱ ወሰላም የንፍቅና ባህሪ ያላቸው ሰዎች ቁጥራቸው አናሳም ቢሆንም እንዲያሉ ተረጋግጧል። ግን አሁን ጥያቄው ከነቢዩ በኋላ አለይሂ ሰላቱ ወሰላም ሙናፊቆች አሉ ወይ? ይመጣሉ ወይ? ከሳቸው በኋላ ሙናፊቆች እስላም ውስጥ እያሉ ሙስሊም ነን ብለው የእስላማዊ ስራን እያከናወኑ ሙናፊቆች አሉ ወይ ለሚለው ጥያቄ ባህሪ ነው የሚመሰክረው። መኖራቸው ምንም እንዲያውም የበዙ ከበፊቱ የበዙ ናቸው ብሎ የሚያስረዳ ነው ሁኔታው የሚታየው። ይሄ የሙናፊቆች ባህሪ በበርካታ ምዕራፎች ላይ በመዲና ምዕራፎች ላይ እናገኘዋለን። ያንን በተመለከተ ዋና ዋና ነጥቦችን እንደዚህ በሐዲስም ያለውን ሙናፊቅ የሚለው ነገር በጣም የተወገዘ ስለሆነ ያ እኛንም ያ ባህሪ እንዳያጠፋን ለመጠንቀቅ ያለብንም ሰዎች ካለን ያን ነገር ለመራቅ ጥረት የሆነን ዘንድ ማወቁ ጥሩ ነው እና ንፍቅና ከነብዩ በኋላ አለይሂ ሰላቱ ወሰላም መምጣቱ ብዙ የሚያሳዩ ምልክቶች አሉ። ተዛ በሐዲስ የተረጋገጠ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ኢምራን ብን ሁሰይን ባወሩት ሐዲስ እንደዚህ ብለዋል። አኽወፉ ማ አኻፉ ዐለይኩም፣ በእናንተ ላይ ከምፈራው ሁሉ በላይ ይበልጥ የምፈራው ነገር ቢኖር ጂዳሉል ሙናፊቅ፣ ሙናፊቅ የሙናፊቅን ክርክር ነው። ዓሊሙል ሊሳን፣ ምላሱ አዋቂ የሆነ ሙናፊቅ ይከራከራል እና ምላሱ ሰው ዘንድ ሲሰማ አዋቂ ተብሎ ነው ሰው ሊመሰክርለት ይችላል፣ ውስጡ ባዶ ቢሆንም ማለት ነው። ምላሱ ላይ ብቻ ነው ያለው እውቀቱ። እንዲህ ያለው ሰው በጣም ፈራው ከኡመቶቼ እንዲህ ያለውን ሰው ነው፣ ምክንያቱም ዲን ያጠፋል ማለታቸው ነው። በሌላ ይሄ ሐዲሱ ሶሒህ ነው፣ ተርጊብ ወተርሂብ የሚባለው ኪታብ ላይ አለ። በሌላ ዘገባ ኢማሙ አሕመድ ላይ በተዘገበው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም በኡመቶቼ ላይ ከምፈራው ሁሉ የምፈራው ቢኖር ሙናፊቅን ነው አሉ። ዓሊሙል ሊሳን፣ ኩሉ ሙናፊቅን ዓሊሙል ሊሳን። እንደዚሁም ዑመር የተናገሩት አለ ረዲየላሁ አንሁ ዚያድ ለሚባለው ሰውዬ ሲነግሩት እስልምናን የሚንድየውን እስልምናን የሚያፈርስ ነገር ታውቃለህ ወይ ብለው ጠየቁት ዚያድ የሚባለውን ሰው። አይ እኔ የማውቀው ነገር የለም አልኳቸውና ከዛ ዑመር እንዲህ አሉ፣ የህዲሙሁ ዘለቱል ዓሊሚ ወጂዳሉል ሙናፊቅ፣ እስልምናን የሚያፈራርሰው ነገር የዓሊም ስተት ተሳስቶ አንዲት ነገር ይቻላል ብሎ ሊፈቅድ ይችላል፣ ወይም ደግሞ የማይፈቀደውን ነገር ይቻላል ብሎ ያስተላልፋል። በዛው ብዙሃኑ ይበላሻል፣ እስልምናው ይበላሻል። ወይም ደግሞ የሚፈቀደውን ነገር አይፈቀድም ብሎ ያስተላልፋል በስተት። ከዛ በኋላ እሱ እንኳን ቢመለስም ህዝቡ ያንን ነገር ይቀጥልበታል እንጂ የእሱን መመለስ የሚያውቁት ነገር የለም። በዚህ ዲኑን ያፈርሳል አሉ ዓሊም ተሳስቶ ሲሳሳት። እንደዚሁም ወጂዳሉል ሙናፊቂ ቢልኪታብ፣
የሙናፊቅ ክርክር ነው በቁርአን። ቁርአንን አውቃለሁ ይላል፣ ሐዲስን አውቃለሁ ይላል፣ መድረክ ላይ ወጥቶ ቃለ አላሁ ይላል፣ ቃለ ረሱሉላህ ይላል። ይሄ ሰውዬ በክርክር ያው ምላሳም ስለሆነ አሊሙል ሊሳንም ስለተባለ የማሸነፍና የማሳመን ሎጂክ ይማራል። በዛ ቁርአን ያላችሁ እያለ በዚህ ዲኑን ያጠፋል አሉ። ሶስተኛው የሚያጠፋው አሉት ወሁክሙ አኢመቲል ሙዲሊን፣ የሚያሳስቱና ሰውን ገደል የሚከቱ መሪዎች ናቸው። የበላይ የህዝቡ ኃላፊነት ያላቸው ሰዎች ጠማማ ከሆኑ ህዝቡን ገደል ይከቱታል ማለት ነው። ዳሪሚ ላይ ይገኛል። ሐዲሱን ሶሂህ ነው። ሱነኑ ዳሪሚ ላይ አለ እና ሚሽካቱል መሷቢህ ላይ አለ። ይህን ለማለት የፈለኩት እነዚህ ምልክቶች በህዝባችን ላይ ይታያሉና ያው የንፍቅና ባህሪ ነው። ይሄ ይኖራል። ከነብዩም በኋላ ሙናፊቅ ይኖራል፣ ያውም የበዛ ሆኖ ለማለት ነው። ይሄን ካልኩኝ ኒፋቅ ማለት ምንድነው? ይሄንን የተወሰነ አይቼ በዚህ ርዕስ ላይ ለመናገር የፈለኩት አንደኛ የሙናፊቅ ባህሪ ስንት ናቸው ዋና ዋናዎቹ የሚለውን ወደ 38 አይነት ቁጥር እንደ ዋና ከቁርአን ከሐዲስ አውጣጥቼ ያገኘኋቸው አሉ። ከዛም በላይ ሊያልፍ ይችላል፣ ግን በጣም ሹህራ የታወቁት ማለት ነው። በጣም መዘዝና መርዝ ያቀፉ ባህሪዎች ናቸው። ወደ 38 ይሆናሉ። አብዛኛዎቹ በልብ ላይ የልብ በሽታ ናቸው። ሌሎቹ በምላስ ላይ በተግባር ላይ የሚታዩ የሚገለጹ ቢሆኑም ማለት ነው። እና ከዛ በኋላ ደግሞ ወደ መጨረሻ ያለውን ተጨባጭ ለመጠቆም እሞክራለሁ ኢንሻአላህ። ከዛ ደግሞ መጨረሻ እንደ ማጠቃለያ ለማድረግ እሞክራለሁ። ንፍቅና የሚለው ነገር በቋንቋ ደረጃ ውስጡ ሰውየው የቋጠረው ነገር አንድ ነገር ሆኖ እያለ በምላሱ የሚናገረው ነገር ተቃራዲ ይሆናል ማለት ነው። እንደዚሁም ለሰዎች እይታው አንድ ነገር ሆኖ በጀርባ የሚያስቀምጠው ነገር ተቃራኒ ሆኖ ይገኛል ማለት ነው። ምሳሌ ለሰዎች ወዳጅ መስሎ ይታያል፣ ከዛ እሱ ጥላት ሆኖ ይገኛል ማለት ነው። እንደዚህ ነገሮች አሉበትና ከዚህ ናፊቃ ከሚለው የፍልፈል ጉድጓድ የሚባለው ናፊቃ ይባላል። ከዛ ነው የመጣው ሲርወ ቃሉ ይባላል። ይሄ የፍልፈል የሚባለው ነገር ሁለት ጉድጓዶች አሉት እና እነዚህ ሁለት ጉድጓዶች ኒፋቅ የሚለው ነገር እንግዲህ ከጉድጓድ ነፈቅ ይባላል። በቁርአንም ላይ ነፈቅ ጉድጓድ ነው እና የፍልፈል ጉድጓድ ሁለት ነገሮች ይሰራል። አንዷን በአንዱ በኩል ሲጠቃ በአንዱ በኩል ማምለጫ ይጠቀምበታል። አማራጭ ማለት ነው። እንደ አማራጭ ለማድረግ ሁለት ጫፍ ማምለጫ ጉድጓድ ይሰራል። ከዛ በዛ በሚነቃበት ጉድጓድ ላይ ሲመጡበት በማይነቃባት ጠባብ ጉድጓድና ሰው ማያውቃት በሆነችው ያመልጣል። ያ ነው ኒፋቅ የሚለው የመጣው። አሁንም ይሄ የኒፋቅ ባህሪ ያለበት ሰው ሁለት አማራጮች አሉት። አንዱ አማራጩ በውስጡ የራሱ ሐሳብ የራሱ እምነት ይዞ ይንቀሳቀሳል። ያንን እምነት ይደብቀዋል ከሌላ። ያን ፍልፈልም ያችን የሚያመልጥባትን ጉድጓድ ይደብቃታል ማለት ነው። ይህም ሙናፊቅ በውጭ በኩል ለሰዎች ተግባሩና ቃላቱ ከሰዎች ጋራ ከጠላቶቹ ጋራ የማይቃረን ነገር ነው። እነሱን የሚመሳሰል ነገር ወዳጅ መስሎ በመታየት የእነሱን ሃይማኖት በመከተል እሱ ደግሞ ሌላ ተቃራኒ ነገር በውስጡ በመቋጠር ይንቀሳቀሳል ማለት ነው። ሁለት አማራጮች አሉት። በአንዷ ይጠነቀቃል፣ በአንዱ ደግሞ ይጠቀማል፣ የራሱን እርምጃ ይወስዳል። ስለዚህ ይሄ አደገኛው ማለት ይሄ ነው። ለዚህ እርምጃውም ቅጣቱም አላህ ሱብሓነሁ ወተዓላ ለሙናፊቆች ያስቀመጠው ቅጣትና እርምጃ
ከካፊሮች ቅጣት በላይ እንደሆነ ወደፊት እናየዋለን ኢንሻአላህ። እና ለዚህ ነው እንግዲህ እኛ በሐዲስም ወደፊት እንደማየው እንደምገልጽላችሁ ነብዩ ሰለላሁ ዐለይሂ ወሰለም አራት በቡኻሪ ላይ እንደተዘገበው አርበዑን መን ኩነ ፊሂ ካነ ሙናፊቀን ኻሊሶን ብለዋል። ወመን ካነት ፊሂ ኸስለቱን ዋሂደቱን ካነ ፊሂ ኸስለቱን ሹዕበቱን ሚነ ኒፋቅ ብለዋል። ቡኻሪ ላይ የተዘገበ ሐዲስ ነው። በሙስሊምም ላይ አለ። አራት ባህሪ ያለበት ሰው አሉ። የውጩን ሲናገሩ ነው፣ እንደ ውጫዊ እይታው ላይ አራት ባህሪ ያለበት ሰው ልክ የወጣለት ሙናፊቅ ነው አሉ። የውጭ ሙናፊቅ ማለት ነው። ውስጡ አላህ ያወቀለት፣ ግን በውጭ ላይ የወጣለትና ሙናፊቅ ተብሎ ይባላል። አንዷ ካለችበት ደግሞ የንፍቅና አንድ ባህሪ ያለበት እስከሚተዋት ድረስ ብለዋል። ሀታ የዲአህ። ስለዚህ ንፍቅና ለሁለት ይከፈላል ብለው ዑለሞች እንደሚከፍሉት ሙፈሲሮቹም ሌሎቹም ኢዕቲቃዲና አመሊ የሚባል ነው ንፍቅና ሲባል። እና ይሄ በልብ የሚያዘው ንፍቅና በውስጡ ኩፍር ይዟል፣ በሃይማኖቱ ጥርጣሬ ይዟል። ያንን አንግቦ ይንቀሳቀሳል ማለት ነው። ይሄ ምንም አይነት ያው ካፊር ነው። ፊደርኪል አስፈሊ ሚነናር ከተባሉት ነው። የገሃነሙን ዋናውን የሚጋፈጡት ሰዎች ናቸው የተባለው ነው። ተግባራዊ ያለ ደግሞ አመልይ የሚባል አለ። በተግባር የሚሰራ ነው። መጥፎ ስራ ነው የሚሰራው። ያ ግን ካፊር ላያስብለው ይችላል። በውስጡ ከሌለበት ክፍረት ከሌለበት በምላሱ በተግባሩ የሚሰራው ነገር የሙናፊቅ ባህሪ ሲፋቱል ሙናፊቅ ተብሎ ሊገለጽ ይችላል። ዙሮ ዙሮ ከባኢር ወንጀል ነው። እነዚህ በግልጽ በዛሂር የሚሰሩትም ነገሮች ከባኢር ወንጀል ነው። እና አራት ነገር ያለበት ሙናፊቅን ኻሊስ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሐደተ ከዘበ ወኢዛ እቱሚነ ኻነ ወኢዛ ወዐደ አኽለፈ ወኢዛ ኻሰመ ፈጀረ ያሉት ነው። ምን ማለታቸው ነው? ሙናፊቅ ብዙውን ጊዜ አብዛኛውን ጊዜ ሲያወራ ውሸት ነው የሚያወራው። እንደገና አህዲ ገብቶ ለሰው ቃል ኪዳን የገባውን ነገር አይሞላም፣ ያፈርሳል። ሶስተኛ ለሰዎች እንዲህ አደርግላችኋለሁ ብሎ ተስፋ ገብቶ ቃል ገብቶ ያንን ቃሉን በቃሉ አይገኝም። አራተኛ ሲታመን ይከዳል አሉ። ሲታመን ይከዳል፣ በእምነቱ አይገኝም። የመጨረሻው ሲከራከር ደግሞ እሱ ዟሊም መሆኑን እያወቀ የሚከራከረው ሰውዬ ሐቀኛ መሆኑን እያወቀ በውሸት በሞገደኝነት ይከራከራል ብለዋል። ይሄ ነው እንግዲህ የዟሂሩ ስራው በዚህ መልክ ነው። ግን በዋና ዋና እንግዲህ ማመልከታቸው ነው። የንፍቅና ባህሪ ቁርአንና ሐዲስ ባመለከተው መሰረት በቁጥር ቢነገር የተሻለ መሆኑን ስላየሁኝ የመጀመሪያው የሙናፊቅ ባህሪ በልብ ኩፍርን ይቋጥራል ነው። ይሄ እንግዲህ ያው የካፊሮች ባህሪ ነው ማለት ነው። ኩፍር ኒፋቅ የውስጥ ክህደት ማለት ነው። ይህን ነው አንዱ ነጥብ የምናየው። የነዛ ሁሉ መጥፎ ባህሪያቶች መነሻ ነው ማለት ይቻላል። እነዚህ የሚጠቀሱ 38ቶቹ ብዬ ያልኳቸው ሁሉ በቃ እሱ መርዝ ነገር ስለሆነ እነዚህን ነገሮች እንዲሰራ የሚገፋፉ መጥፎ ባህሪ ስለሆኑ ነው እንግዲህ ኩፍር የሚባለውን ነገር በውስጡ ቋጥሯል ማለት ነው። አላሁ ዐዘ ወጀል ይህንን በተመለከተ ሲናገር ወሚነ ናሲ መን የቁሉ አመና ቢላሂ ወቢልየውሚል አኺሪ ወማ ሁም ቢሙእሚኒን ብሏል። ከሰዎች አሉ ካፊሮችን ተናገረና መጀመሪያ ሙእሚኖችን ተናገረ፣ ከዛ ካፊሮችን ተናገረ፣ ሶስተኛ ክፍል አደረጋቸው። ከሰዎች ደግሞ አሉ አምነናል፣ በአላህ አምነናል፣ በቂያማ ቀን አምነናል፣
በመላእክተኛው በጀነት በገሃነም ማለታቸው ነው። አላህ ግን መለሰባቸው ወማሁም ቢሙእሚኒን በፍጹም እነሱ አማኞች አይደሉም ብሎ መለሰባቸው። ይሄ በሌላም ቦታ በሱረቱ ተውባ ላይ ዛሊከ ቢአነሁም ከፈሩ ቢላህ በአላህ ክደዋል እነዚህ ሙናፊቆች በመላእክተኛውም እንደዚሁ ብሎ ተናግሯቸዋል። ይሄ ውሸታቸውን አማኝ ነን የሚሉት ብሏል። ወከፈሩ ባዕደ እስላሚህም ብሏቸዋል። ሰለምን ካሉ በኋላ ክደዋል ብሏቸዋል። ይሄ ነው እንግዲህ ዋነኛው እንግዲህ እነዚህ የውስጥ የእምነት ብልሹነት ያለባቸው ይሄ ነው። ሁለተኛው ሸክ ነው። ያው የኩፍር ጓደኛ ቢሆንም ሸክና መጠራጠር ይሄ በሽታ አለባቸው። ጥርጣሬው ምንድን ነው? በአላህ ይጠራጠራሉ፣ በመላእክተኛው ነብይነት ይጠራጠራሉ፣ በቁርአን ይጠራጠራሉ፣ በሙቶ መነሳት፣ በጀነት በገሃነም አጠቃላይ አላህና መላእክተኛው ባመጡት መልእክት ተጠራጣሪዎች ናቸው ብሏቸዋል። ይህም ሁለተኛው በሽታ ነው። በደረጃም ሁለተኛ ይታያል። ከተወበቱ ያው ጥሩ ነው። ካልተወበቱ ግን ወደዛ ወደ ዋናው ንፍቅና ያስገባቸዋል። ይሄ ጥርጣሬ ፊ ቁሉቢሂም መረዱን ፈዛዲሁም ላሁ መረዷ ብሏቸዋል። አላሁ ዐዘ ወጀል በልባቸው ውስጥ በሽታ አለባቸው። የንፍቅና የጥርጣሬ በሽታ አለባቸው ብሏቸዋል። በሱረቱ አኑር ላይ ደግሞ አፊ ቁሉቢሂም መረዱን አሚርታቡ በልባቸው ውስጥ በሽታ አለባቸውን ይልና ይሄ ንፍቅናውን ማለት ነው። አሚርታቡ ወይንም ተጠራጥረው ነው በዲኑ በመላእክተኛችን ተጠራጥረው ነው ወይ ብሎ በዚህ ተቻቸዋል አላሁ ዐዘ ወጀል። የጥርጣሬ በሽታ አለባቸው። መጠራጠር እንግዲህ በራሱ አደጋ ነው ማለት ነው። ሶስተኛው ነቢዩን ሰለላሁ ዐለይሂ ወሰለም ከሌላው በበለጠ ይጠሏቸዋል። ቁርአንም ያመጡትን ቁርአን ይጠላሉ። እስልምና ሃይማኖትን ይጠላሉ። ሙእሚኖችን ይጠላሉ። ይሄ የሙናፊቅ ባህሪ ነው። ይሄ የሙናፊቅ ባህሪ ነው። በተቃራኒ ደግሞ ነቢዩ አለይሂ ሰላቱ ወሰላም ሊከፉ ይደሰታሉ። ቢከፉ ይደሰታሉ። ሲደበደቡ ቢገደሉላቸው ደስታ ናቸው። እስልምና የበላይነት ባያገኝ ደስታቸው ናቸው። ሌላ እንግዲህ ይሄ ነው ስራቸው እና አላሁ ዐዘ ወጀል እንዲህ ይላቸዋል ዛሊከ ቢአነሁም ከሪሁ ማ አንዘለ ላሁ አላህ ያወረደውን ኪታብ የጠሉ በመሆናቸው ነው ይላል። ይህንን እርምጃ አላህ ሱብሓነሁ ወተዓላ የወሰደባቸውና የጠላቸው እነዚህ ሰዎች ለነሱ ጥቅም ሲያገኙ ሲሰጡ ደስተኛ ይሆናሉ። ካልተሰጡ ደግሞ ይጠላሉ። ነብዩንም ይጠላሉ አለይሂ ሰላቱ ወሰላም። ገንዘብ ለምን አሰጠንም ይህን ያክል ለነገሌ እየሰጠ እኛን አሳነሰን እያሉ የሚተቹ ናቸው ሙናፊቆች። ይሄ በተለያየ ቦታ ላይ እንደሚታየው ማለት ነው። ወዙሃረ አምሩላሂ ወሁም ካሪሁን ይላል ደግሞ አላሁ ዐዘ ወጀል። የአላህ ፍቃድ ዲነል ኢስላም የበላይነትን ተጎናጸፈ እነሱ እየጠሉ ይላል። እንቱሲብከ ሐሰነቱን ተስኡሁም አንተን መልካም ነገር ሲያገኝህ የበላይነት ዲል ካፊሮችን ማሸነፍ ንብረታቸውን መዝረፍ በሚያጋጥምህ ጊዜ ይከፋሉ። አንተ ደግሞ ከሰሃቦች ጋር ስትሸነፍ ወይንም ደግሞ ግድያ ሲገኝ ሲፈጸምባችሁ ደስተኛ ይሆናሉ። ወኢን ቱሲብከ ሙሲበቱን የቁሉ ቀድ አኸዝና አምረና ሚን ቀብሉ ወየተወለው ወሁም ፈሪሑን። እነሱ ጅሃድ ውጡ ተብለው ነበርና ያልሆነ ምክንያት ተልካሻ ምክንያት ይፈጥሩና እዛው መዲና ይቀራሉ። ታዲያ ሙእሚኖቹ ተደብድበው ተገድለው ሲመለሱ እኛማ መጀመሪያም አማራጫችንን የሚጠቅመን ነገር ይዘናል እንኳን ያልሄድን እንኳን እንደነሱ ሁደን ያልተጨፈጨፍን ብለው ደስተኛ ሆነው ከቤተሰባቸው ጋር ይሄንን እየተዝናኑ ያወራሉ። ይሄ ሁሉ ጥላቻቸው ሌላ ነው፣
እስልምናና ነብዩ ሰለላሁ ዐለይሂ ወሰለም ቢጠቁ ደስተኛ ናቸው። ይሄ የሙናፊቅ ባህሪ ነው። እዚህ ጋር የምጠቁመው ነገር ቢኖር እነዚህ ነጥቦችን ስጠቅስ ሙናፊቆች ብቻ ናቸው ይህ ባህሪ ያለባቸው ወይ የሚል ጥያቄ ሊነሳ ይችላል። ይህ ማለት ሳይሆን ይህ አይነት ባህሪ አሁን የሚጠቀሱት ነገሮች በሁሉም ሰው ላይ ሊገኙ ይችላሉ። ለዛም ፍራቻ ነው የሙናፊቅ ባህሪ ለመጥቀስ የፈለኩት። አይሁዶች ትልቁን ጽዋ ይዘዋል። የእነዚህን ባህሪያት ነሷራዎችም ጋር ይገኛል፣ ሙሽሪኮችም ጋር ይገኛል። ይሄ ነገር ሙስሊሞችም ጋር ይገኛል። ግን ዋነኛው ምንጩ በቅሎ አለምልሞ አድጎ አብቦ አፍርቶ የደረጀው እነሱ ሙናፊቆች ጋር ነው። ይሄ ነገር ከነሱ እየተረጨ ነው ሌላው ላይ ይሄ ባህሪ የሚንጸባረቀው። ስለሆነ ሙናፊቆች ዋናውን ባህሪ የዚህን አላህና መላእክተኛው ያወገዙትን ባህሪያት እነሱ ተጎናጽፈውታልና እኛም የነሱን ባህሪ መሸሽ አለብን ለማለት ነው። ስለዚህም ነው እንግዲህ አሁን ይህን ካፊሮች እውነት ነው ይጠላሉ፣ ነብዩን ይጠላሉ፣ እስልምናን ይጠላሉ። ካፊሮች ግልጽ ካፊሮቹ ግን የነዚህ የተለየ ነው። ወዳጅ ነን ብለው ነው በውስጣቸው ጥላቸውን የሚያንጸባርቁት ማለት ነው። አራተኛ ነጥብ አርያኡ ለታይታ ነው። ማንኛውም ስራቸው ንያቸው አጠቃላይ ምንም አይነት ኢኽላስ የላቸውም። ንያቸው የተበላሸ ነው። ለታይታ ነው የሚሰሩት። ሰው እንዲወድላቸው ነው የሚሰሩት። አላህ ይወድላን ብለው የሚንቀሳቀሱ ነገር የላቸውም። ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ እያለ አላሁ ዐዘ ወጀል እንደሚናገረው ለሰው ብቻ ለታይታ ነው የሚሰሩት፣ ለሊላህ ብለው የሚሰሩት ነገር የላቸውም ብሎ አላህ ራሱ መስክሮባቸዋል። ለሰው ይምሰል ነው የሚሰሩት ማለት ነው። ፈወይሉ ሊልሙሰሊን አለዚነ ሁም ዐን ሰላቲሂም ሳሁን አለዚነ ሁም ዩራኡነ ወየምነዑነ ልማዑን። ለማሳየት ብቻ ነው ስራቸውና እንቅስቃሴያቸው፣ ለሊላህ ብለው የሚሰሩት ነገር የላቸውም ብሎ አላሁ ዐዘ ወጀል በተለያየ ቦታ ነግሮናል። ከሙናፊቆች ባህሪ አምስተኛው እነዚህ ሙናፊቆች ሐያራ ናቸው፣ ወላዋይ ናቸው፣ አቋም የለሽ የሆኑ ናቸው። አቋም የለሽ ማለት አንድ ቁርጥ እምነት ይዘው በአንድ ነገር ላይ ቁርጥ እርምጃ የማይወስዱ ከዚህም እያሉ ጥቅማቸውን ብቻ የሚያሳድዱ መሆናቸውን ቁርአን ሲጠቅስልን ኢነማ የስተእዚኑነከ አለዚነ ላ ዩእሚኑነ ቢላሂ ወቢልየውሚል አኺሪ ወርታበት ቁሉቡሁም ፈሁም ፊ ረይቢሂም የተረደዱን ይላቸዋል። አንተን ለጂሃድ እንዳይወጡ ፍቃድ የሚጠይቁት ትክክለኛ በአላህና በቂያማ ቀን የማያምኑት ናቸው። ልቦናቸው በጥርጣሬ የተሞላ የሆኑት ናቸው። በጥርጣሬ በዲነል ኢስላም ማለት ነው። ፈሁም እነሱም ፊ ረይቢሂም በዛ በጥርጣሬያቸው ውስጥ የተረደዱን ሲዋልሉ ይገኛሉ። እንመን አንመን እያሉ ትክክል ነው እንከተል ይሄንን ሃይማኖት ወይስ እንተው በማለት ላይ እንደዋዠቁ ይኖራሉ ማለት ነው። እና ፈኢዛ አضአ ለሁም መሸው ፊሂ ወኢዛ አዝለመ ዐለይሂም ቃሙ እንደሚለው ሌላ ቦታ ላይ አላሁ ዐዘ ወጀል በሱረቱል በቀራ ለነሱ የሚመቸውን ሐቅ ነገር የመሰላቸውን ነገር ሲሰሩ ሲከተሉ ለነሱ ይታያሉ፣ ለነሱ የሚገጥመውን ነገር ማለት ነው። እንደገና ደግሞ የሚያጠራጥር ነገር ሲሰሙ ተቁርአን ተሐዲስ ይጠራጠራሉ። ምንድነው ይሄ ነገር? እንዴት ሊሆን ይችላል? እንዴት ለምን እያሉ ፊ ጡግያንሂም ያዕመሁን እንዳላቸው በጥመታቸው ውስጥ እንደዋዠቁና ከወዲያ ከወዲህ ሲሉ እንደ ቀንድ ከብት የሚበላው እንዲያጣ ቀንድ ከብት ከዛ ከዚህ ሲሉ ይገኛሉ ይላቸዋል። ስድስተኛው ከባህሪያቸው በጣም ድንበር ያለፈ ፍራቻ ይህ አለባቸው።
አላሁ ዐዘ ወጀል ደግሞ ጀግናን ነው የሚወደው። ጀግኖችን አመስግኗቸዋል በተለያየ ቦታ ላይ። አለቅጥ ፈሪ መሆን ከመጠን ያለፈ እጅግ በጣም መንቦቃቦቅ ማለት ነው። ገና የማይሆንን ነገር ገና እንዲያው በጥርጣሬ ብቻ ፍራቻ ነው። እንዲህ ልገደል እችላለሁ፣ እንዲህ ሊሆን እችላለሁ እያሉ ፈሪዎች ናቸው እያለ ሲነግረን አላሁ ዐዘ ወጀል እንዲህ ይላቸዋል፣ ወላኪነሁም ቀውሙን የፍረቁን። እነሱ በጣም እጅግ በጣም ፈሪ የሆኑ ሰዎችን ስለሆኑ ነው አማኝ መስለው የሚያለባብሱት ማለት ነው። ፍራቻ ስለያዛቸው ነው እንጂ ከልባቸው አምነው አይደለም። የሕሰቡነ ኩለ ሰይሐቲን ዐለይሂም። እንደው አንዳንድ ጩኸት ሲሰሙ በእኛ ላይ የታወጀብን የረሽኗቸው የሚል አዋጅ የወጣብን ይመስላቸዋል። እንደው የሆነ ጩኸት በሰሙ ጊዜ የሆነ ጥሪ ሲሰሙ ሙናፊቆችን አሳዳችሁ ግደሏቸው ልንባል ነው የሚል ፍራቻ እንደው የሌለ ነገር ይፈራሉ ማለት ነው። ለው የጅዱነ መልጀአን አው መጋራትን አው ሙደኸለን ለወለው ኢለይሂ ወሁም የጅመሑን ይላቸዋል በሱረቱ ተውባ ላይ አላሁ ዐዘ ወጀል። እንደው መሸሻ መጠጊያ ቢያገኙ የፍራቻቸው ወደ ዋሻ፣ ወደ አንቀርሻ፣ ወደ መሬት መግቢያ ቢያገኙ፣ ወደ ገደል ነገር ቢሄዱ መጠጊያ ነገር ይመኛሉ። ፍራቻቸው ማለት ነው ይገሉናል ሙስሊሞቹ በሚል እና ወደዛ እንሄድ ነበር እያሉ ይመኛሉ ይላል። ይሄ ሁሉ እጅግ በጣም ለዱንያ መኖር ምን ያክል ስግብግብ እንደሆኑ የሚያሳዩ ናቸው። ሰባተኛው ባህሪያቸው ኩሳላ ናቸው። በጣም ሰነፎች፣ ልግመኞች ናቸው። በተለይ በአኼራ ስራ ላይ፣ በሶላት ላይ፣ በዒባዳ ላይ፣ በጂሃድ ላይ በጣም ሰነፎች እንደሆኑ ሲጠቁመን አላሁ ዐዘ ወጀል ወላ የእቱነ ሶላተ ኢላ ወሁም ኩሳላ፣ ወደ ሶላት የተሰላቹ። ልክ አንድ ሰው ሲሰራ ውሎ በጣም ድካም ተደራርቦበት የደከመው ሰው ይመስል እነሱ ቁጭ ብለው ምንም ሳይሰሩ ሳይደክማቸው የሆነ ተዓብ ሳያገኛቸው እንደደከመ ሰው ለሶላት ለመግባት ያላቸው ጭንቅና ስንፍና ሌላ ነው። እነሱ ግን ምንም ድካም የለባቸውም። ሰነፍም ማለት ይሄው ነው። ምንም ነገር ሳይደክመው ያን ነገር ለመስራት ይከብደዋል። ወኢዛ ቃሙ ኢለ ሶላት ቃሙ ኩሳላ፣ ወደ ሶላት ሲገቡ በጣም ተሰላችተውና ልግመኛ ሆነው የሚቆሙ ናቸው እያለ አላሁ ዐዘ ወጀል ይተቻቸዋል። ለኸይር ስራ በአጠቃላይ ሰነፎች ናቸው እያለ ይተቻቸዋል። ይሄም አሁንም የሙናፊቅ ባህሪ ነው። ስምንተኛው እነዚህ ሰዎች የሹብሃ በሽታ እንዳለባቸው ይነግረናል አላሁ ዐዘ ወጀል። ሹብሃ ማለት ማስረጃዎቻቸው ናቸው። እነሱ ላለማመን ወደ ኋላ የገታቸው ነገር ምን አለ? አዋቂ ነን ብለው ይኮፈሱ ስለሆነ አዋቂ ነን ይላሉ እና አዋቂ ነን ስለሚሉ ራሳቸውን እንዲያዋቂ ስለሚመድቡ ማስረጃዎች አሉ ላለማመን። ሌላው ሰው ያመነው ዝም ብሎ ጃሂል ነገር ነው፣ ተራ ሰው ነው፣ ገበሬው ነው፣ ምኑ ነው እያሉ ይሉና እኛ እኮ ብልጥ ነን፣ አዋቂ ነን፣ ሁሉን ነገር በመረጃ ነው የምንንቀሳቀሰው፣ እንደመጣልን አናምንም ይላሉ። የማያምኑበት ምክንያት ምንድነው? ያንን እንደ መረጃ ሲጠቀሙ ለምሳሌ መላእክተኛው የአላህ ነብይ ከሆነ ለምን እንዲህ ሆነ? ለምን ጥላት እንደፈለገ ይጫወትበታል? ለምን ይሄን ታምር እንደነገሌ ይሄንን አይነት ታምር አያሳይም? ለምን ደግሞ እኛ በውስጣችን የምንቋንጠረውን ሸር አያውቅብንም ነብይ ከሆነ? ስለዚህ እነዚህ ተደራርበው ነብይ አለመሆኑን ያሳያሉ። ይሄ ምን ይባላል? ለነሱ ሹብሃ ብዥታ ይሉታል። አላሁ ዐዘ ወጀል እንደሚናገር ወይሕሰቡነ አነሁም ዐላ ሸይ አላ ኢነሁም ሁሙል ካዚቡን፣ እነሱ በቁም ነገር ላይ ያለን ይመስላቸዋል፣ ወይም ደግሞ በሐቅ ላይ ያለን ይመስላቸዋል፣ ወይንም ደግሞ በበቂ መረጃ ላይ ያለን ይመስላቸዋል። ባዶ ናቸው አላቸው አላሁ ዐዘ ወጀል። ለው ካነ ለና ሚነል አምሪ ሸይኡን ማ ቁቲልና ሃሁና አሉ። በኡሁድ ዘመቻ ላይ
እዚህ ጋር ነስር የሚባል ነገር ይመጣላችኋል ስንባል ነበር። አላህ ይረዳችኋል ሲለን መላእክተኛውም የተባለው ይነግረን ነበር፣ አላህም ይነግረን ነበር። ታዲያ አላህ እውነት ሙሐመድን ከላከ ይህ ዲን እስልምና የአላህ ዲን ከሆነ እዚህ ለምን ተጨፈጨፍን ታዲያ ይላሉ። እንግዲህ እዚህ ይህን ያክል ጭፍጨፋ 70 ጀግና አለቀ፣ የቆሰለውም እንደዛው ተዛ በላይ ሊሆን ይችላል። እንደዚህ ይህን ያክል ጣዖት አምላኪ ይህን ያክል ጭፍጨፋ ሲያካሄድ ለምን አላህ አልረዳም? እዛ አንገደልም ነበር ሐቅ ቢሆን ይሄ እስልምና ነስር የሚባለው እውነት ቢሆን ኑሮ። ስለዚህ በቃ ይሄ እስልምና ሐቅ አይደለም ማለት ነው፣ ወደ ማለት ድምዳሜ ይሄዳሉ ማለት ነው። ይህም ብዥታ ይባላል። ይሄ ለእነሱ እንደ መረጃ ይቆጥሩታል እንጂ ብዥታ ተመሳስሎባቸው የሚያቀርቡት ነገር ነው። እንደዚሁም ደግሞ በኸንደቅ ዘመቻ ላይ ከበባ ተደርጎባቸው ነበር። የመዲና ሰዎች በ10 ሺህ ሰራዊት እዛ ተከበው ባሉበት ጉድጓድ ቆፍሩ ይባላል። ቆፍረው መከላከያ አድርገው ነበርና እዛ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቆጥኙን ድንጋይ ሲመቱት፣ በዲጅኖ ሲመቱት የተናገሩት አላቸው። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ መተውታል። 3 ንግግሮች አድርገዋል። እዛ ላይ ከተናገሯቸው አንዱ የዒዱና ሙሐመድ አነፍተሐ ቁሱረ ሻም ወቁሱረ ኪስራ ወቁሱረ አልሒራ ወነሕኑ ማ ወጀድና ማ ነቡሉ መካነን ነቡሉ ዐለይህ። ሙሐመድ እንደው ብሎ እዚሁ መዲናችን መንደራችን ጥላት ከቦን፣ ያውም ጥላቶቹ ነጮቹ ፈረንጆቹ ሳይሆኑ የመንደር ጎሳ መሪ የአረብ ዘላን ከቦን መውጫ መግቢያ ሽንት መሽኒያ አሳጥተውን እነሱን መከላከል አቅቶት እያለ አሁን ደግሞ የዓለም መንግስታቶችን ፈረንጆችን ነኪስራን ህንፃ በእጃችሁ ይሆናል እያለ ያታልላቸዋል ይሉ ጀመር። ማ ወዓደነ አላህ ወረሱሉሁ ኢላ ጉሩራ እንደሚለው አላህና መላእክተኛው ሊያታልለን ነው ይህን የሚለው ቀጠሮ ነስር ታገኛላችሁ የሚለው እያሉ እነ ሙዓቲብ ብኑ ቁሸይር ሌሎቹ ጓደኞቹ ይህን ይላሉ። ምን ለማለት ፈልገው ነው? ነብይ ከሆነ እዚህ በዙሪያው ከበውን ጥላቶች አላህ ለምን አይረዳውም ነው። እነሱ እንግዲህ ይህንን ነው እንደ መረጃ የሚጠቀሙት። ነብይ ሆኖ እንዴት ይሄ ነገር ሊደርስበት ይችላል? ደግሞ ይዋሻል፣ ይህንን ቀጠሮ ይቀጥራል፣ እዚህ መውጫ መግቢያ አሳጥተውን ይላሉ። ይሄ ሁሉ መረጃ ይሉታል። ይሄን እንግዲህ እነሱ ይሄን አጠራቅመው ይሄ መረጃ ሳይሆን የሚመሳሰልባቸው ብዥታ ነው የሚባለው። ይሄ በሽታ በእነሱ ላይ በጣም ያጠቃቸዋል ማለት ነው። እና አንድ ሰው እንግዲህ ማንኛውንም ነገር መረጃ ብሎ ሲይዝ በቂ መረጃና አሳማኝ የሆነ